ያ ነገር ኢምፓክት እንዳደረገኝ ቴዲ አዶኒያስ በጣም ኢንተረስት ያደርገዋል ማለት የሚፈልገው ጥያቄ ነው። ደስ ላላችሁ እንዴት ነበር ወደ ፍቅር ህይወት ያመራችሁት? ማናማ አንተና ጃኒ አውቃችሁ ፍቅር ላይ እሱ ገና ነው አልታወቀም። ማይካድ ሀቅም ይባላል እኮ አይን ይናገራል። ባይዘው እንግዲህ ሰው ራሱ ያዘን ፍቅር ውስጥ ከሆነ እንጂ ገና ነን። አሁን እየተቀራረብን ያለ ነው። እኔ አሁን የተዋሸው ነው የሚመስለኝና ይደብረኛል። እውነቱን ንገረኝ፣ እንዴት ነበረ የፍቅር ህይወት? በትንሽ በስሱ ነካ አድርገን ነው እንለፍ። እንግዲህ ሜቢ የምናሳውቃቸው ካለ የሆነ ነገርም ነው ካለ የሚታወቀው ከሜቢ ቆይቶ ሊሆን ይችላል። አሁን ምንም የሚታወቅ ነገር የለም እውነት ለመናገር። ጃኒና ግን አዶኒያስ አብሮ ሄዱ ይመስላችኋል? አብሮ ሄዱ ይመስላችኋል? እኔ ግን ነው እሱ እንትን አይመስለኝ ናይ እንትና ታውቃላችሁ እውቅና አላት በአሁን እንትን ላይ እንደገና ደግሞ ጌም ትልቁን ጌም ተጫውታ በትልቅ ዙር በስንት ሚሊዮን ያሸነፈች ሆና ከዛ ትኩረት ውስጥ ገብታ ነበርና እንደገና ደግሞ በጣም ነቅት ያለች ምናምን ነገር ምናምን ሰዎች ጋር ለመግባባት የሚከብዳት ልጅ አይደለች። ነውር ነው የነገር ምናምን ብላ ትንሽ የምትጠነቀቅ ልጅ አይደለችም። ለዛ ከአዶኒያስ ካለው ባህሪ ጋር ለጓደኝነት ማች ናቸው ብዬ አስባለሁ። ለፍቅረኝነት እሱ እንትን አይመስለኝም። I think he is not serious ለእንደዚህ አይነት ነገር ላይ ያ በፍቅረኛ መታሰር የሚፈልግ አይመስለኝም። እሺ ቅር አላስጨንቅም። ስለ እሷ የምትነግረን ነገር አለ? ምን አይነት ልጅ ናት ጃኒ? እንዴት ተቀበለች? እንዴት አብራችሁ ስራ መስራት ጀመራችሁ? ጃኒ አሪፍ ሰው ነች። በጣም ከሰው ከሚያያት በላይ አይ ቲንክ ዲፕ የሆነች ሰው ነች። በጣም እሷ ስለ ስራ ለህይወት ያላት አመለካከት፣ ጨዋታ ጌም አትወድም። የሆነ ይሄ እንትን አላለ በጣም መቹር የሆነች ሰው ነች። ራሷ ላይ ሰርታለች ምናምንና በጣም ጃኒ ሺ ኢዝ ኖት ሴም። አንድ ነገር ልንገራችሁ፣ ሴም ብትሆን ኖሮ ጆን ዳንኤል ቺት አድርጎባት ከእንትና ወልዶ እስካሁን ደስ እየሄደች በየቀኑ በየ2 ቀኑ ከእህቱ ጎንም ሆነ ሰፖርት የምታደርገው እሷ ናት። ዝም ብላ ሰው ብትሆን ኖሮ አንድ እስር ቤት ገብቷል፣ 2 ቺት አድርጎባታል። ገባችሁ? ያ እና አፍቃሪ ልጅ ናት። አዶኒያስ ግን አፍቃሪ ነው አይደለም ለሪሌሽን ሬዲ ልጅ አይደለም። ልጁ አይደለም ኢንጆይ ማድረግ ይፈልጋል። ጓደኛ እንደ ጃኒ አይነት አክቲቭ የሆነች ሰው ቢኖረው በሚዲያ የለም ድራማ አብሮ መስራት የሚችል ሰው እንደዛ ደስ ይለዋል። ለጓደኝነት ምቹ ለሱ ትመስለኛለች። ለፍቅር ግን ፍቅር የጀመሩ ቀን ያለታ ይቃረራሉ ማለት ቅሬታ ይፈጠርና ይደባበራሉ። ፍቅር ሲጀምር ነው እኮ ሁሉ ነገር ሲሪየስ እያደረግ መሳቁላ ታቆማለህ እኮ ሪሌሽኑ ስገባ ታውቃለህ አይደል? ሌላ ጊዜ እኮ ሁሉ ነገር ያስቃል ምን ይላል ምናምን